ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶወልድ ነኝ። በተለይ በትግራይ ክልል ያለው ውጥረትና በአማራ ክልል እየተካሄደ ያለው አውደውጊያውንም ተባብሶ እንደቀጠለ ነው ከየስፍራዎቹ የሚደርሱ መረጃዎች የሚያመለክቱት። በቅድሚያም በብልጽግና አክቲቪስቶች በኩል ሌተናል ጀነራል ታደሰ ወረደ በህወሓቶች ታገቱ የሚል መረጃ እየተሰራጨ ነው የሚገኘው። ይህን መረጃ ግን ማረጋገጥ አልተቻለም ከህወሓት በኩል። ነገር ግን በትግራይ ጊዜያዊ አስተዳደር ላይ መፈንቅለ መንግስት የፈጸመው ህገወጡ የህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ላይ እገታ ፈጽሟል በማለት ከብልጽግና በኩል ፕሮፓጋንዳ እየተሰራጨ ነው የሚገኘው። ለነገሩ ከትናንት በስቲያ አንስቶ ወደ ጀነራል ታደሰ ወረደ ቢሮ የሚያስገባው መንገድ እንደተዘጋ ስንዘግብ ነበረ። ይህን ከፌደራል ኃይሎችም ሄደው ጥበቃ እያደረጉላቸው እንደሆነ እነሱን ነገር የነበረው አሁን ደግሞ ከሰዓታት በፊት ጀምሮ ታግተዋል በህወሓት ቡድን የሚል መረጃ እያሰራጩ ነው የሚገኙት። ጀነራሉ እንዲያስረክቡ ቢሮና ቁልፍ ተጠይቀዋል። እርሳቸውም አላስረክብም የሚል ምላሽ መስጠታቸው ታውቋል። ነገር ግን ከዛ ውጭ ያለው ነገር ከገለልተኛና ከታማኝ ምንጮች የተባለ ነገር የለም። የብልጽግና ሰዎች ግን ዛሬ ማለዳ ላይ እንደሰማችኋቸው በኦኤምኤን አማካኝነት ህገወጡ የህወሓት ቡድን ወልቃይት እንዲወር ነው፣ ራያ እንዲወር ነው የሚል መረጃ እያሰራጩ ነው የሚገኙት። ነገር ግን ተጨባጭ ነገር የለም። አሁን ደግሞ ጀነራል ታደሰን አግተዋቸዋል የሚልም ፕሮፓጋንዳ በየአቅጣጫው እያሰራጩ ነው የሚገኙት። እንግዲህ እንደሰማችሁት አብይ ታደሰን በተሾሙ ጊዜ ጀነራል ታደሰ በተሾሙ ጊዜ በጣም ተበሳጭቶ ነበረ የተናገረው። ጌታቸው ረዳን ሹማኑን ሾምንላቸው አንፈልግም ብለው አባረሩ፣ ታደሰን ሾምን፣ አሁን ደግሞ እሱ እስከሚያባረሩት እንጠብቃለን ብሎ በዚህ መልክ ነበር አብይ በንዴት የተናገረው። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረሩ እንጠብቃለን። አዎ አልቀረም። ምክንያቱም ጀነራል ታደሰ የጌታቸውን ቦታ ሲይዙ ጌታቸውን ነው የመሰሉት። ቀደም ሲል ጌታቸውን ከሚቃወሙት መካከል አንዱ ራሳቸው ታደሰ ወረደ ነበሩ። ልክ ቦታውን ሲያገኙ ግን ጌታቸውን መስለው ቁጭ አሉ። ስልጣን ነበር የፈለጉት። ስለዚህ ለዚህማ ጌታቸው ያባረረው ለምንድን ነው ብለው አባረሯቸዋል። አንፈልግም ብለዋቸው ወይም በቅጽል ስማቸው ውዝፉ ፕሬዝዳንት ብለው ስም አውጥተውላቸዋል ማለት ነው። አጠቃላይ በትግራይ ክልል ያለው ሁኔታ በጣም ውጥረቱ እንደተካረረ እየሰማን ነው ተመልካቾቻችን። ከዚሁ ጋር ተያይዞ ዛሬ የተሰማው ሌላው መረጃ በሱዳን የሚገኙ የትግራይ ስደተኞች ለትግራይ ምክር ቤት ድጋፋቸውን በሰልፍ ገልጸዋል። እንደምታዩቸው በዛሬው ዕለት ማለት ነው። ትግራይ ቴሌቪዥን የዘገበው በሱዳን ሀሸባ፣ ተነድባና አምራ ኩባይ ስደተኞች መጠለያ ጣቢያዎች የሚገኙ የትግራይ ስደተኞች የትግራይ ምክር ቤት ማለት የነደብረጽዮን ማለት ነው ወደ መደበኛ ስራው ለመመለስ ያስተላለፈውን ውሳኔ በመደገፍ ዛሬ ሰልፍ አካሂደዋል። ሰልፈኞቹ ከ2.8 ሚሊዮን በላይ በሆነ የህዝብ ድምፅ የተመረጠው ምክር ቤትና የትግራይ መንግስት ወደ ስራው መመለሱ ያሉባቸውን ችግሮች ለማቃለልና በአስቸኳይ ወደ ቀያቸው ለመመለስ ትልቅ ተስፋ እንደሚሰጣቸው ድምፃቸውን አሰምተዋል። ምክር ቤት ለአንድ ሀገር የጀርባ አጥንት መሆኑን የገለጹት ሰልፈኞቹ ተቋሙ ያለምንም መዘግየት ስራዎችን በማከናወን የህዝቡን ዋስትና ሊያረጋግጥ ይገባል ብለዋል። ለስድስተኛ ዓመት በድንኳንና በፀሐይ ልንሰቃይ አይገባም፣ ግዛታችን ሊከበር ይገባል የሚሉ መፈክሮችንም አሰምተዋል። ዓለም አቀፍ ማህበረሰብ ሰብአዊ ርህራሄ እንዲያሳይና ወደ ቀያቸው ለመመለስ በሚደረገው ጥረት ድጋፍ እንዲያደርግላቸውም ጥሪ አቅርበዋል። ለነ ደብረ ጽዮን ያላቸውንም ድጋፍ እነዚሁ ሰልፈኞች በዛሬው ዕለት ገልጸዋል። ተመልካቾቻችን ይህ በእንዲህ እንዳለ በጠዋቱ የኤምኤስ የመረጃ ዝግጅታችን ላይ የኢፌዴሪ ምክትል ኢታማዦር ሹም ጀነራል አበባው ታደሰ ወደ ሰሜን እዝ በመሄድ ቅስቀሳ ማድረጋቸው ለሰራዊቱ ተናግረን ነበር። ጀነራል ታደሰ ወደ ሌሎችም እዞች በመሄድ ወታደራዊ ቅስቀሳውን አሁንም ይቀጥለውበታል። ተመልካቾቻችን የህወሓትን አገር የማፍረስ ወረራ አክሽፈናል፣ አሁንም እናከሽፋለን በሚል እየተናገሩ ነው የሚገኙት። ጀነራሉ በተለይ ከህወሓት ጋር የሚደረገው ጦርነት አይቀሬ መሆኑን የሚያመላክት ንግግር ነው። በየሄዱባቸው የሚገኙ እዞች በዝግጁነት እንዲገኙ እንዲጠብቁ አሁንም ጥሪ እያስተላለፉ ነው የሚገኙት። በተለይ ከትናንት ጀምሮ ጀነራሉ በተለያዩ ግንባሮች በመንቀሳቀስ ላይ እንደሚገኙ ነው ፍራዎቹ የሚደርሱ መረጃዎች የሚያመለክቱ። ወደ አማራ ክልል ስንሄድ ጠዋት የነገርናችሁ መረጃ እንዳለ ሆኖ አሁን ደግሞ ከወደ ደብረ ማርቆስና ከአጎራባች የተሰሙ መረጃዎች አሉ። ተመልካቾቻችን እንደምትመለከቱት ይህቺ መኪና በዛሬው ዕለት ፋኖች የተማረከች ነች። ይህ ብቻ አይደለም። በደብረ ማርቆስና አቅራቢያው በተደረገ አውደ ውጊያ ወደ 168 የሚሆኑ ወታደሮች ህይወታቸው እንዳለፈ ነው እየተነገረ የሚገኘው። የአፋብን ቴዎድሮስ 206ኛ ኮር አዳይ ቡድን ትናንትናና ዛሬ በደብረ ማርቆስ ከተማ በፈጸመው ከተማ ውስጥ በመግባቱ ነው ድንገተኛ ኦፕሬሽን የምስራቅ ጎጃም የብልጽግና አመራሮች የሚጠቀሙባትን ሰሌዳ ቁጥር 402916 የሆነች ይህች መኪና
ማርከው መውሰዳቸው ነው የታወቀው። ይሄ ብቻ አይደለም ተመልካቾቻችን፣ አስደንጋጩ መረጃ ደብረ ማርቆስ፣ ሉማሜ፣ ደጀንና በአካባቢው በተካሄደ ኦፕሬሽን አውደ ውጊያ 168 የአገዛዙ ወታደሮችና 7 ከፍተኛ አመራሮች ህይወታቸው ማረፍ ነው የተነገረው። እንዲሁም 105 መቁሰላቸው ነው የተገለጸው። በኦፕሬሽኑ 12 ተሽከርካሪዎች ወድመዋል ተብሏል። 27 ሰላዮችም በቁጥጥር ስር ውለዋል ይላል ከስፍራው የደረሰ መረጃ የሚያመለክተን። ይህ ጉዳይ በተመለከተ ዝርዝር ማብራሪያ እንደሚሰጡ አመራሮቹ አስታውቀዋል። ሌላው ተመልካቾቻችን፣ አድማጮቻችን በአማራ ክልል እየተፈጸመ ያለው የሰብአዊ መብት ጥሰት ዓለም አቀፍ ትኩረት እያገኘ ነው እያል በተደጋጋሚ ስንዘግብ እንደነበር ይታወሳል። በዛሬው ዕለት የተሰማው ዜናም ይህንን የሚያረጋግጥ ነው። ቢቢሲ የዜና ወኪል ማለት ነው በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ በአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት አዋርድ አሸናፊ ሆኗል። የቢቢሲ ዘገባ የሽልማቱ አሸናፊ ሆነው ከሲኤንኤን ከዘ ጋርዲያን እና ከዘ ታይምስ ጋር በተመሳሳይ ዘርፍ ታጭተው በመመረጡ። ከቢቢሲ ማሸነፍ በላይ በጣም ደስ የሚያሰኘው ነገር ተመልካቾቻችን፣ ቢቢሲ ከነዚህ ትልልቅ ሚዲያዎች ጋር ተወዳድሮ ያሸነፈው በምን ዘገባ ነው? አማራ ክልል ውስጥ በቀጠለው ጦርነት በተፈጸሙ ወሲባዊ ጥቃቶች ዙሪያ በሰራው ዘገባ ነው የተሸለመው። ማለት ድርጊቱ ዓለም አቀፍ ትኩረት እያገኘ ነው ማለት ነው። ለዚህ ነው በውጭ ሀገራት የምንገኝ በሙሉ ለወገኖቻችን ድምፃችንን አጠናክረን መቀጠል አለብን ይላል። በዚህ አጋጣሚ ቢቢሲዎች እንኳን ደስ ያላችሁ ለማለት እንፈልጋለን። ወደ ሌላው መረጃ ስናልፍ ተመድና ዩናይትድ ኪንግደም ማለትም እንግሊዝ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት በጥብቅ አወገዙ። አየር መንገዱ እስካሁን በረራ አለመጀመሩንም ገልጸዋል። በትናንትናው ዕለት የአሜሪካ መንግስት ነው ያወገዘው ኢትዮጵያንና ዩናይትድ አረብ ኤሚሬትስ። አሁን ደግሞ መንግስታቱ ድርጅትና የእንግሊዝ መንግስት ናቸው ያወገዙት። በካርቱም ዓለም አቀፍ አውሮፕላን ማረፊያና በመዲናዋ የተለያዩ አካባቢዎች ላይ የተሰነዘረውን የድሮን ጥቃት ተከትሎ የአየር በረራዎች መቋረጣቸውና ይህም ለሰብአዊ እርዳታ አቅርቦት ስራ ከፍተኛ እንቅፋት መፍጠሩን የመንግስታቱ ድርጅት አስታውቋል። እንደ ሱዳን ትሪቢዩን ዘገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቲፈን ዱጃሪክ በኒውዮርክ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ የአውሮፕላን ማረፊያው ለሰብአዊ እርዳታ ተደራሽነት እጅግ ወሳኝ መሆኑን ገልጸዋል። በተለይም የተመድ የሥራ ቡድን በቅርቡ ወደ ካርቱም መመለሱን ተከትሎ ለሰራተኞች እንቅስቃሴ በአውሮፕላን ማረፊያው ጠቃሚ መሆኑን ቃል አቀባዩ ጠቁመዋል። በሱዳን የሚገኘው የብሪታንያ ኤምባሲ በበኩሉ በተከሰተ ሁኔታ ከፍተኛ ስጋት እንዳደረበት በኤክስ ገጹ ላይ ባሰፈረው መልእክት አስታውቋል።